ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬ የተሰሙ አጫጭር ዜናዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ፕሬዝዳንት ዶናልድ ጄ ትራምፕ ሽንፈታቸውን በውሸት ለመደባበቅ እየሞከሩ ሲሆን እርባና ቢስ የሆኑ የማስፈራሪያ መልእክቶችን እያዥጎደጎዱ ነው። ቅዳሜ ምሽት በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት መግለጫ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈተች የአሜሪካ ጦር በኢራን ውስጥ ያሉ ትልልቅ የኃይል ማመንጫ ተቋማትን ኢላማ እንደሚያደርግ አስጠንቅቀዋል። በሌላ በኩል ኢራን አዳዲስ የጦር አቅሞችን ለዓለም ያስተዋወቀች ሲሆን ይህም ኢራን የአውሮፓ ዋና ከተሞች ላይ ጥቃት መፈጸም እንደሚያስችላት ባለሙያዎች እየገለጹ ነው። ይህ ሪፖርት በተለይ ኢራን በህንድ ውቅያኖስ ውስጥ ባለው የዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ዲያጎ ጋርሲያንን ለመምታት ሙከራ እንዳደረገች አረጋግጧል። በሌላ በኩል ኢራን በእስራኤል የኒኩለር ተቋማት አቅራቢያ የሚሳኤል ጥቃት መፈጸሟን የዓለም መገናኛ ብዙሃን ዘግበዋል። እነዚህንና ሌሎች ቀጠናውን የተመለከቱ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አብረን እንከታተል። በቅድሚያም አሜሪካና እስራኤል በጋራ በመሆን በቴህራን ላይ የጀመሩት የጦር እርምጃ 3 ሳምንታት የሞላው ሲሆን ግጭቱ የተደበላለቁ መልእክቶች የሚተላለፉበትና እርግጠኛ ለመሆን የሚታይበት ሁኔታ ላይ የገባ ነው። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በአደባባይ የሚሰጣቸው አስተያየቶች ከመሬት ላይ ያሉ እውነታዎች ጋር የተጋጩ መሆናቸው ይታያል። ጦርነቱ እየተጠናቀቀ ነው ማለት ይቻላል ብለው ትራምፕ ቢናገሩም በተመሳሳይ ጊዜ አዲስ የአሜሪካ የምድር ኃይልና የባህር ኃይል ወደ ክልሉ እየተንቀሳቀሰ መሆኑ ታይቷል። እየተጠናቀቀ ነው ተብሎ የተገለጸው ግጭት እስካሁን ድረስ አልተቋረጠም። አሜሪካና እስራኤል በቴህራን ውስጥ በሚገኙ ኢላማዎች ላይ ድብደባዎችን ቀጥለው የፈጸሙ ሲሆን ኢራንም በተመሳሳይ ሁኔታ ሚሳኤሎችንና ድሮኖችን መላክ አላቆመችም። የዓለም የነዳጅ ንግድ ወደ 20 በመቶ የሚተላለፍበት የሆርሙዝ ወሽመጥን መክፈት ቀላል ወታደራዊ እርምጃ ነው ብለው ትራምፕ ቢገልጹም በአሁኑ ወቅት ከኢራን ፈቃድ የሚያገኙ ጥቂት መርከቦች ብቻ በአካባቢው መንቀሳቀስ እንደሚችሉ ተመልክቷል። እንዲሁም የኢራን ጦር ተደምስሷል ተብሎ ቢገለጽም እውነታው የሚያመለክተው ድሮኖችና ሚሳኤሎች አሁንም በክልሉ ውስጥ ወደሚገኙ ኢላማዎች እየተተኮሱ መሆናቸውን ነው። ከዚያም በላይ ከክልሉ ውጭ ያሉ እንደ ዲያጎ ጋርሲያን ያሉ የአሜሪካና የዩኬ የጦር ሰፈሮች የሚደርስ ጥቃት መፈጸም መቻሉ ተጠቁመዋል። በሌላ በኩል ዶናልድ ጄ ትራምፕ ቅዳሜ ምሽት በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት መግለጫ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈተች የአሜሪካ ጦር በኢራን ውስጥ ያሉ ትልልቅ የኃይል ማመንጫ ተቋማትን ኢላማ እንደሚያደርግ አስጠንቅቀዋል። ነገር ግን ከዚህ አንድ ቀን በፊት በማህበራዊ ሚዲያ ገጻቸው ላይ አሜሪካ በጦርነቱ ውስጥ ልታሳካቸው የምትፈልጋቸውን ወታደራዊ ኢላማዎችን በዝርዝር ሲያቀርቡ አገራቸው እነዚህ ኢላማዎችን ለማሳካት በጣም እየተቃረበች ነው ሲሉ መግለጻቸው ታውቋል። ይህ በእንዲህ እንዳለ ኢራን እስከ 4000 ኪሎ ሜትር የሚደርስ የረጅም ርቀት ሚሳኤሎችን ማስወንጨፏ ተጠቁመዋል። በመካከለኛው ምስራቅ በኢራንና በእስራኤል መካከል ያለው ግጭት እየተጠናከረ ባለበት ወቅት ኢራን ረጅም ርቀት የሚሸፍን አዲስ የሚሳኤል አቅም እንዳሳየች የሚገልጹ ሪፖርቶች ወጥተዋል። አንዳንድ ምንጮች ይህ ሚሳኤል እስከ 4000 ኪሎ ሜትር ወይም ከዛ በላይ ርቀት ሊሸፍን እንደሚችል ጠቁመዋል። ይህ ሪፖርት በተለይ በህንድ ውቅያኖስ ውስጥ ባለው የዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ዲያጎ ጋርሲያንን ለመምታት ሙከራ እንዳደረገች ተረጋግጧል። አንዳንድ ምንጮች ይህ ሚሳኤል ከቀድሞ 2000 ኪሎ ሜትር የመሸፈን አቅም በጣም እጅግ እንደሚልቅ በመግለጽ ኢራን የጦር አቅም እያጠናከረች እንደሆነ ገልጸዋል። እንዲሁም አንዳንድ የእስራኤል ወታደራዊ ምንጮች እነዚህ ሚሳኤሎች እንደ ለንደን፣ ፓሪስ ወይም በርሊን ያሉ የአውሮፓ ዋና ከተሞችን መምታት እንደሚያስችላት ገልጸዋል። ይህ እድገት ግጭቱ ከመካከለኛው ምስራቅ ውጪ ወደ ዓለም አቀፍ ደረጃ ሊስፋፋ እንደሚችል የሚያመለክት መሆኑ ተጠቁሟል። በተጨማሪም በዚህ ግጭት ውስጥ የተነሳው ሌላ ጉዳይ ክላስተር የተባሉ የጦር መሳሪያ አይነቶች ሲሆኑ እነዚህ መሳሪያዎች አንድ ቦታ ብቻ ሳይሆን በስፋት ብዙ አካባቢዎችን ሊመቱ የሚችሉ መሆናቸው ተገልጿል። ባለሙያዎች እንደሚገልጹት ይህ የጦር መሳሪያ በአየር ላይ እንደተንሳፈፈ ብዙ ትንንሽ ፈንጆችን በአንድ ጊዜ በመበተን በሰፊ አካባቢ ላይ ጉዳት ሊያመጣ ይችላል።
ብዙ ሀገራት ይህን መሳሪያ ላለመጠቀም ስምምነት ቢፈርሙም ኢራን፣ ሩሲያና ሰሜን ኮሪያ በዚህ ስምምነት ላይ ምንም አይነት ተሳትፎ አላደረጉም። ይህ በእንዲህ እንዳለ ኢራን በእስራኤል የኒኩለር ተቋማት አቅራቢያ የሚሳኤል ጥቃት መፈጸሟን የዓለም መገናኛ ብዙሃን ዘግበዋል። ጥቃቱን ተከትሎ እስካሁን ድረስ በኒኩለር ተቋሙ ላይ ቀጥተኛ ጉዳት እንዳልደረሰና የኒኩለር ጨረር መፍሰስ አለመኖሩ ተገልጿል። በአካባቢው የሚኖሩ ሰዎች ላይ የደረሰን ጉዳት ግን እስካሁን በትክክል ማረጋገጥ አልተቻለም። የተፈጸመው ጥቃት በእስራኤል ደቡባዊ ክፍል በሚገኙት ከተሞች ላይ ሲሆን በተለይም ከኒኩለር ምርምር ማዕከላት አቅራቢያ ያሉ አካባቢዎች መመታታቸው ተረጋግጧል። ኢራን ይህን ጥቃት የፈጸመችው ከዚህ ቀደም በኢራን ውስጥ በናታንዝ የኒኩለር ተቋም ላይ የተፈጸመውን ጥቃት ተከትሎ መሆኑ ተገልጿል። ይህም የበቀል ጥቃት ሳይሆን እንደማይቀር አንዳንድ የዜና ምንጮች ጠቁመዋል። በሌላ በኩል የእስራኤል ባለስልጣናት በኢራን የሚፈጸሙትን ጥቃቶች እንደማያቋርጡና በመጪዎቹ ቀናት ተጨማሪ የጦር እርምጃዎችን እንደሚወስዱ አስጠንቅቀዋል። በተመሳሳይ ጊዜ ኢራንም ሚሳኤሎችንና ድሮኖችን ማስወንጨፏን አላቆመችም። ይህም ግጭቱ እንደሚቀጥል የሚያመለክት መሆኑ ተገልጿል። ባለሙያዎች እንደሚጠቁሙት ግጭቱ አሁን ወደ አደገኛ ደረጃ መግባቱንና በተለይም በኒኩለር ተቋማት አቅራቢያ ጥቃት መፈጸሙ ከፍተኛ የደህንነት ስጋት እንዳመጣ ገልጸዋል። ከዚህ በተጨማሪም አንዳንድ የዜና አውታሮች ይህ ግጭት በቀጣይ ወደ ትልቅ ክልላዊ ጦርነት ሊያድግ እንደሚችል ሲጠቁሙ፣ ነገር ግን እስካሁን ድረስ በኒኩለር ተቋማት ላይ ቀጥተኛና ከፍተኛ ጉዳት መድረሱን የሚያረጋግጥ ምንም አይነት መረጃ አልተገኘም። ክቡራን አድማጮቼ ለሰዓቱ ብታደምጧቸው ብዬ ያሰብኳቸው ዜናዎች እነዚህ ነበሩ። በሌሎች አዳዲስ መረጃዎች እስክንገናኝ ድረስ የምሰናበታችሁ መልካም ሁሉ በመመኘት ነው። ቸር ያቆየን።